መቼ ጸልዬልሽ ነው? ኖቬምበር ላይ ከሱ በፊት ያለው መስክሬልሃለሁ። ከ6 ወር በፊት የሆነውን አሁን ኖቬምበር ላይ። ኦኬ እሺ። ከ6 ወር በፊት መስክሬሽ ነበር? የመሰከርኩት ኖቬምበር ላይ ነው። ኖቬምበር ላይ መሰከር። ከ6 ወር በፊት ነበረ። ኦኬ። የምፈልገው ወረቀት ነበረኝ። በጣም ብዙ ጊዜ ዋጋ ከፈልኩ፣ ብዙ ብር ከፈልኩ እና በቃ ከዛም በኋላ በቃ የመጨረሻ ማረቂያ ዲሴምበር አሁን 24 2025 ሊያልቅ 6 ቀናት ሲቀር ከዛም በኋላ 10 ደቂቃ ነው ያለኝ ኮርት ሊዘጋ ዶሮ 15 ደቂቃ። ከዛም በኋላ ሄጄ ራይድ ሰጥቼ ይዣቸው መጥቼ እስኪፈረም ሰዓቱ ይሄዳል። ጌታ ሆይ ሰዓቱን ተቆጣጠር አልኩና በጣም በሚገርም ሁኔታ ነድቼ 10 ጉዳይ ደረሰ ማለት ነው። ኦኬ ከዛም በኋላ በቃ መጀመሪያ እንዲህ አልኩት፣ እምቢ አለኝ። አልፈርምም ምናምን ነገር የሚፈርም ወረቀት ነበር፣ እምቢ አለኝ። ኦኬ ጌታ ሆይ አሁን እንደ ሮቦት እየነዳው አምጣው አልኩት። እሺ አለኝ። ደወለ መልሶ። ከዛም በኋላ በ10 ደቂቃ ውስጥ ጨረሰን። ዶር ላይ አላስገባ ሲሉ እንዴ ነበርኩኝ ሲቲያውን ልጠይቃት አልኩት። ከዛ ገባው። ራሳቸው 2 ፔፐር ሞሉልኝና የሚጎል ሎየሩ የሰራው የጎደለው 2 ፔፐር ነበር። 2ቱን ፔፐር ሰሩልኝና ጨረስኩኝ ማለት ነው። እግዚአብሔር የተመሰገነ ይሁን። ኖቬምበር ላይ ነው ጸለይኩልሽ? ኖቬምበር ጸለይክልኝ። አሁን ያልቃል፣ ተጨንቀሽበታል በጣም አልከኝ። ተጨንቀሽበታል። ኦልሞስት 1 አመት ፈጅቶብኛል። ተጨንቀሽበታል በጣም አልከኝ። አዎ ተጨንቄበታለሁ አልኩህ። ከዛ በቃ አለቀልኝ ማለት ነው። በጣም ይሄ የእግዚአብሔር ሚራክል ነው አይስዌር። ምክንያቱም እንዲህ በቀላሉ አጨርሰው ቢጨርስም $5,000 በላይ ነበር መከፍለው የሚያስወጣሽ እና የሚያስወጣኝ በህግ ኬልኩኝ። በዛ ላይም ደግሞ እንደገና 1 አመት ጨምራለሁ ማለት ነው። ቀጠሮ ሲሆን እንደገና ደግሞ ጊዜ ይጨምራል እሱ ላይ። እግዚአብሔር ጣልቃ ገባ። በቃ ጣልቃ ገባ፣ እሱ ጣልቃ ገባ። እኔ እስካሁን ድረስ ራሱ አላምንም። ታውቃለህ ተጨምጨርሽ ወረቀት አለ ወደሆነ ሀገር ሙቭ ታደርጊያለሽ ከሱ ፊት ወይ አልከኝና ቆይኝ ብለኝ ምትጨርሽ ወረቀት አለ አልከኝ። አዎ አልኩ። መጨረስ ወረቀት አልካ ጨረስከኝ። በቃ እግዚአብሔር የተመሰገነ ይሁን። ለዚህ ነው ካፍ ጋር ቃል እግዚአብሔር ይሰራል። ተዛለ ከዚህ በፊት የመሰከርኩት ገብተሽ አሁን ካልነገርሽኝ በቀር አላስተዋልኩም። እሺ ልድገመው። ወደ አሜሪካ ነበር የምሄደው ለስራ ጉዳይ ነው። ከዛ ገብተሽ ወዲያውኑ 2 ምርጫ ስራዎች ይኖርሻል አልከኝ። 2 ምርጫ ገብቼ እንደ ቅዳሜ እንደ ሰኞ ወዲያው 2 ምርጫ ስራዎች ነበሩኝ። ከዛ በቃ መስራት ጀመርኩ። ከኔው ፊት ግን የራሳቸው መኖሪያ ፍቃድ ያላቸው እኮ አይሰሩም፣ ቁጭ ብለዋል። እንዴ እኔ ቁጭ እያልኩ አለችኝ። በቃ ላንቺ ይሳካል አልኳት። የጸሎት ሴት ነኝ፣ ይሳካል አልኳት። እሷም እኔ ከገባው በኋላ ገባች። እኔ ገባው ስራው በቃ እስከምመጣ ሰዓት ላይ ኮርኔ ቆየሁት። 3 ሳምንት ሙሉ ሰራው። አንዷን ሳምንት አረፌ ልመለስ ብዬ 1 ሳምንት አረፍኩ እና እግዚአብሔር እንደገናም ትመልሻለሽ ይልሻል አልከኝ። እና ከዛ ይሄ አንድ ምጨርሽ ጉዳይ አለ፣ እሱን ሳጨርሽ መሄድ የለም አልከኝ። እንዴ አልኩኝ። በቃ አሜን ብዬ ተቀበልኩ። ጨርሻለሽ አልከኝ። አሁን ኖቬምበር ላይ ነው የጨረስኩት፣ ዲሴምበር 24። ኦኬ ጌታ ኢየሱስ ይባረክ። እግዚአብሔር ካፍ ጋር ይሰራል። አሜን። ተባረክ ያለው ብርክ አንተ